ዛሬ በሀገራችን ፖለቲካ ውስጥ ትልቅ መነጋገሪያ የሆነውና የብዙዎችን ትኩረት የሳበውን ሰበር መረጃ ይዘንላችሁ ቀርበናል። በትግራይ ጦር ወቅት በግንባር ቀደምትነት ሲመሩ የነበሩ በውጊያ ስልታቸውና በአመራር ብቃታቸው የሚታወቁ 3 ከፍተኛ መኮንኖች በድንገት መቀሌን ለቀው ወደ አዲስ አበባ ገብተዋል። ይህ ጉዟቸው ተራ ጉብኝት አይደለም፣ በራሳችን ዘዴ ነው የመጣ ነው ብለዋል። ለምን ሸሹ? ይሰልሉናል ያሉትስ እነማን ናቸው? በትግራይ ጊዜያዊ አስተዳደርና በወታደራዊ አመራሩ መካከል ያለው ስምምነት ፈርሷል። ዛሬ ይህንን ጉዳይ በዝርዝር እንመረምራለን። እስከ መጨረሻው አብራችሁ ወደ ዝርዝር ምክንያቱ ከመግባታችን በፊት እነዚህ መኮንኖች እነማን እንደሆኑ እንመለከታለን። አንደኛው ብርጋዴር ጀነራል ጎሽ ገብሬ ሲሆኑ በትግራይ ጦር ወቅት ከፍተኛ ወታደራዊ ስም የነበራቸው እና በተለያዩ ግንባሮች ሲመሩ የነበሩ አዛዥ ናቸው። ሁለተኛው ደግሞ ብርጋዴር ጀነራል ከበደ ፍቃዱ ሲሆኑ ሌላኛውን አንጋፋ ወታደራዊ መኮንን ሲመሩ የነበሩ በክልሉ የደህንነትና ወታደራዊ መዋቅር ውስጥ ቁልፍ ቦታ የነበራቸው ሰዎች ናቸው። ሶስተኛ ላይ የሚጠቀሱት ኮሎኔል ንጉሴ ወልደ ገብርኤል ሲሆኑ እኚህ 3 አመራሮችን የፕሪቶሪያ ስምምነት ከተፈረመ በኋላ በትግራይ ኃይሎች ውስጥ ንቁ ተሳትፎ የነበራቸው ሲሆኑ እነዚህ 3 ሰዎች በመቀሌ ጥለው በመውጣታቸው ተራ ወታደራዊ ክስተት ሳይሆን የትግራይ ኃይሎች ውስጥ አንድነት መናጋቱን የሚያሳይ ትልቅ ምልክት ተደርጎ ተወስዷል። ብርጋዴር ጀነራል ጎሽ ገብሬ ለአዲስ ስታንዳርድ በሰጡት ቃል መሰረት ወደ አዲስ አበባ የመጡት ተገደው መሆኑን ፍንጭ ሰጥተዋል። ህይወታችንን መምራት አልቻልንም እያሉ ሲሆን ይሰልሉናል፣ ይከታተሉናል፣ ኑሯችን አስቸጋሪ አድርገውብናል ሲሉ አማረዋል። እዚህ ጋር ትልቁ ጥያቄ የሚከተለው ነው። ጄኔራሎቹን የሚሰልላቸው ማን ነው? በክልሉ ጊዜያዊ አስተዳደር ውስጥ ያሉ የደህንነት መዋቅሮች ወይስ በህወሓት ውስጥ ያሉ ጽንፈኛ አመራሮች? ጄኔራሎቹ በራሳችን ዘዴ ነው የመጣ ነው ማለታቸው ከመቀሌ ሲወጡ በይፋዊ መንገድ እንዳልሆነና ምናልባትም ከፍተኛ አደጋ ውስጥ እንደነበሩ ያሳያል። ይህ ክስተት የመጣው በባዶ ቦታ አይደለም። በአሁኑ ወቅት በትግራይ ክልል ውስጥ 2 ትላልቅ ውጥረቶች አሉ። አንደኛው በፕሬዝዳንት ጌታቸው ረዳ የሚመራው ጊዜያዊ አስተዳደርና በሊቀመንበር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መካከል ያለው ፍጥጫ ነው። ሁለተኛው በፌዴራል መንግስቱና በክልሉ ባለስልጣናት መካከል የፕሪቶሪያ ስምምነት ሙሉ በሙሉ አልተተገበረም በሚል የሚነሳው ቅሬታ ነው። ጀነራሎቹ ወደ ኢትዮጵያ ወደ አዲስ አበባ በመምጣታቸው ምናልባትም ከፌዴራል መንግስቱ ጋር ለመቀላቀል ወይም አዲስ ፖለቲካ አሰላለፍ ለመፍጠር የታመነ ሊሆን ይችላል። ይህ ደግሞ በትግራይ ውስጥ ለውጥ ለሚፈልጉ ኃይሎች መበረከታቸውን ሊያሳይ ይችላል። የእነዚህ 3 ከፍተኛ መኮንኖች አዲስ አበባ መግባት የኢትዮጵያን ፖለቲካ ወዴት ይወስደዋል? አንደኛው የትግራይ ኃይሎችን ሙሉ በሙሉ ይከፋፈላሉ ወይስ ይህ ክስተት ከፌዴራል መንግስቱ በትግራይ ውስጥ ጉዳይ የበለጠ ተጽዕኖ እንዲኖረው በር ይከፍታል? ጉዳዩን በቅርበት መከታተላችን እንቀጥላለን። እናንተስ የዚህ ጉዳይ ምን ትላላችሁ? ጄኔራሎቹ መቀሌን ጥለው መውጣታቸው ለትግራይ ህዝብና ለኢትዮጵያ ሰላም ምን ትርጉም አለው? አስተያየታችሁን በኮሜንት ላይ አስፍሩልን።